ኢብኑ አልቀይም ረሕመቱላሂ ዐለይሂ ስለ አንድ ወጣት ያወሳል በኪታቡ ማለት ነው። የሆነ ጊዜ ይላል አንድ ወጣት ነበርና በጣም የምትወደው ልጅ አለች፣ በጣም ታፈቅረው። እሱም ደግሞ ይደስደስ ያለው መልካም አለ። በጣም ታስቸግረዋለች። በጓደኞቹ በቤተሰቦቹ ደብዳቤ ታስልካለች። በጣም ስትረብሸው ለአባቱም ተናገረ፣ ቤተሰቦቹም ተናገረ ይላልና ምን አለችው? የሆነ ሰዓት ቢሻራዊ ደብዳቤ ይልካል። ተዘይረኝ ከሆነ ዘይረኝ፣ ያለበለዚያ ግን የማደርገው ነገር። ከዛ በኋላ አላህን ስለሚፈራ ተወከልቱ ዐላ ረቢ፣ በጌታዬ ተመከልኩ ምንም ነገር። ከዛ በኋላ ግን በጣም የሚያጸይፍ ስራ ሰራች። ሂዳ ሲህር ሰራችበት። ሱብሃንአላህ። ሲህር ያሰራችበት ደግሞ እሷን እንዲያስብ ወደ ዚና እንዲመጣ ነው። ቀን ማታ አባቱ ጋር ቁጭ ብሎ ይባላል ሲህር መጣበት። ወደ እሱ የተደረገው ሲህር ወደ እሱ መጣና እሷን እንዲያስብ ዚና ይሸቱ ጀመረ። ሂድ ይለው ጀመረና ታውቆታል። ከዚያ በኋላ አባቱ ምን ያ አቢ እሰረኝ ምን ቦታ ሊሄድ ነው ልጠፋብህ ነው እሰረኝ አለ። ከዛ አባትየውም ስለተረዳው አሰር ጥፍንግ አድርጎ አሰረው። ከዛ በኋላ መጮህ ጀመረ፣ ያለቅሳል። ብዙ ሰዓት ከጠበቁት በኋላ ያው ገዛው እንቅልፍ ወሰዳቸው። ማታ ላይ ምሽት ላይ በጣም ተሰቀየ። በቃ በጣም ወደ ውስጥ ገባ። بعد الصبح سبحان الله ከሱይ በኋላ ሲያዩት فإنه قد مات ሙቶ ነበር። ሱብሃን እዚህ ቻለም ተሰናብቶ አባትየው ይሄን ሲያይ ምን አለ? فلمن خاف مقام ربه جنتان ጌታው ፊት ቆሞ መጠየቅ ለፈራ ሰው አንድ ጀነት አይደለም ማለት ጀነት ሁለት ጀነት ነው። ምን አይነት ኢማን ነበር የነበረው? አላህ ያስረዳን እላለሁ። ሰላም አለይኩም ወራህመቱላህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አይሻ አንድ ጊዜ ቤት ቁጭ ብለው አሉ ሰለላሁ ዐለይሂ ወሰለም አጠገቧ ቁጭ ብለው አይሻ ረአት ፊ ነብይ ዐለይሂ ሰላቱ ወሰላም طيب ነፍስ የሆነ ደስተኝነት አየችባቸው። የሆነ ፈገግ ሲሉና ያ ረሱላህ ኡድዑ ሊ አለቻቸው። ያ ረሱል እስኪ ዱዓ አድርጉልኝ ስትላቸው ሰለላሁ ዐለይሂ ወሰለም ምን አሉ? اللهم اغفر لعائشة ما قدمت وما أخرت وما أسررت وما أعلنت ልባቸው አላህ ሆይ አይሻን ያስቀደመችውን ያንጓደደችውን ተደብቃም የሰራችውን ብቻዋም የሰራችውን ማርልኝ ሲሉ ዱዓ አደረጉላት። فضحكت በጣም ሳቀች። حتى ይሄ እንትና ወረደ ይባላል የፀጉር ሻሽዋ ወረደ ይባላል እና በጣም ሳቀች። አየሱሩኪ ዱዓኢ ለኪ አለ ነብዩ ሰለላሁ ዐለይሂ ወሰለም እኔ ዱዓ ሳረግልሽ እንደዚህ ደስ ይልሻል ማለት ነው ሲላት፣ ነዓም እንዴት አንተ አደርገሁልኝ እንዴት እኔ ደስ ይለኝ። ላኪን ሰለላሁ ዐለይሂ ወሰለም ምን አሉ? አያ አይሻ ይህን እኮ ዱዓ ላንቺ ያደረኩት እንደዚህ ደስ ያስባለሽን ዱዓ እኔ እኮ ለኡመቶቼ ሁሌም እኮ ነው የማደርገው። አላህ ተቀብሏቸው በእርግጥ ይቀበላቸዋል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደርሰው እኛም የምንማር አላህ ያደርገን። السلام عليكم ورحمة الله وبركاته.